ፕራይስ አክሽን በ1700 የካንድልስቲክ ቻርት ሲፈጠር አብሮ የተፈጠረ ስትራቴጂ ነው። እንደ ሌሎቹ ስትራቴጂዎች የሆነ ዩቲዩበር ወይም የሆነ ትሬደር የፈጠረው ስትራቴጂ ሳይሆን የካንድልስቲክ ቻርት ሲፈጠር የተፈጠረ ስትራቴጂ ነው። በዛሬው ቪዲዮ ላይ የፕራይስ አክሽንን ሙሉ ኮርስ ይዤላችሁ መጥቻለሁ። ፕራይስ አክሽን ምንድነው? እንዴት ተፈጠረ? እንዴት ትሬድ ማድረግ እንችላለን? ፕራይስ አክሽን ምን አይነት ነገሮችን በውስጡ ይዟል የሚለውን ነገር በዛሬው ቪዲዮ ላይ እናወራለን። ዛሬ በቻልኩት መጠን ሜን መላቸው ፖይንቶች አውጥቼ ያሳያችኋለሁ። እነዚህም ፖይንቶች ደግሞ በዲቴል መማር በአማርኛ መማር አብራችሁን ከኔ ጋር ትሬድ ማድረግ ወትፈልጉ ከሆነ ደግሞ የቪዲዮ መጨረሻ ላይ እናወራለን። ሁላችሁ ኮሜንት አድርጉ፣ ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። ፕራይስ አክሽንን በዛሬ ቪዲዮ ላይ ትማራላችሁ። ፕራይስ አክሽን ምንም አይነት ኢንዲኬተር አይጠቀምም። የፕራይስንና የጊዜን ጸባይ ነው የምናጠነው። ፕራይስ አክሽን ላይ የገዢና የሻጮችን ካሁን በፊት የነበራቸው ስቶሪያቸውን ወይም ታሪካቸውን ነው የምናጠነው። ፕራይስ አክሽን ላይ ስትራቴጂው እዚህ ላይ ቤዝ ያደረገ ነው። ካሁን በፊት ምን ተፈጠረ ማርኬቱ ላይ የሚለው አጥንተን ነው የወደፊቱም ምን ገምተው። ሻጮች ማርኬቱን ወደታች ያወርዱታል፣ ገዢዎች ደግሞ ማርኬቱን ወደ ላይ ያወጡታል። ማርኬቱን ወደ ላይና ወደ ታች የሚያወጡት ሻጮችና ገዢዎች ነው። ይሄን ቀላል ነው ለመረዳት። ብዙ ባየሮች ካሉ ማርኬቱ ከፍ ይላል፣ ብዙ ሻጮች ካሉ ደግሞ ማርኬቱ ዝቅ ይላል። ማርኬት የራሱን ስትራክቸር እየፈጠረ ይሄዳል። ሃየር ሎ እየሰራ ይሄዳል። አፕ ትሬንድ ሲሆን ዳውን ትሬንድ ደግሞ ሲሆን ሎወር ሃይ እየፈጠረ ማርኬቱ ይወርዳል ማለት ነው። እያንዳንዱ ካንድል ኦፕን ሃይ ሎ እና ክሎዝ አለው። ሎንግ ዊክ ካያችሁ እነዚህ ካንድሎች ላይ ሪጀክሽን አለ ማለት ነው። ስትሮንግ ቦዲ ደግሞ ካንድሎቹ እየሰሩ ከሆነ የሚያልፉት ፕራይስ በዛ አቅጣጫ እየቀጠለ ነው ወይም ይቀጥላል ማለት ነው። ትናንሽ ቦዲዎች ደግሞ ካለው ፕራይስ ወዴት እንደሚሄድ አልወሰነም ማለት ነው። ፕራይስ አክሽን ላይ ኪ ኮንሰፕት ብለን የምናስባቸው ነገሮች አሉ። ሰፖርት ኤንድ ሬዚስታንስ፣ ሁለተኛው ሰፕላይ ኤንድ ዲማንድ ነው። ሶስተኛው ሊኩዊዲቲ ነው። አራተኛው ኢምባላንስ ወይም ደግሞ ፌር ቫልዩ ጋፕ እየተባለ የሚጠራው ነገር አለ። አሁን እነዚህ ነገሮች ትሬዲንግ ቪው ወሰዳችሁና ቻርቱ ላይ ምን እንደሚመስሉ ላሳያችሁ። መጀመሪያ የምናየው ሰፖርት ኤንድ ሬዚስታንስን እናያለን። ይሄን ለማየት ታይሙን ወደ 1 ሃወር ወይም ደግሞ ወደ 4 ሃወር ላይ እናደርጋለን። በስሞል ታይም ፍሬም ላይ እነዚህ ነገሮች ለማወቅ ያስቸግረናል። አሁን 1 ሃወር ላይ እናርገውና ታይማችንን የቱጋ ሰፖርትና ሬዚስታንስ እንዳለ ቀጥታ አሁን ያለበት የናስዳክ ማርኬት ላይ ገብተን እዚጋ ማርኬቱን እንደምታዩት ነው። እዚጋ ሰፖርት ኤንድ ሬዚስታንሱን ለመፈለግ ቀጥታ የምናደርገው ማርኬት እስከ የት ድረስ ወርዶ ነበር ቢለውን እናያለን። በዚህ አካባቢ ደጋግሞ እየወረደ ነበር፣ ግን እዚጋ ከደረሰ በኋላ ማርኬት ምን እየሆነ ነው? ተመልሶ ወደ ላይ እየወጣ ነው። ይሄ ቦታ ምን ብለን እናስበዋለን? ሰፖርት ቦታ ብለን እናስበዋለን፣ ወይም ደግሞ ሰፖርት ዞን እንለዋለን። ማርኬት ደግሞ ወደ ላይ እስከዚህ ድረስ እየመጣ ነበረ፣ ግን ማርኬት ይሄን አልፎ መሄድ አልቻለም። ለዛ ይሄ ቦታ ምን እንለዋለን? ወይም ይሄ ዞን ሬዚስታንስ ዞን ወይም ደግሞ ሬዚስታንስ ቦታ ብለን እናስበዋለን ማለት ነው። በቀላሉ እንደምታዩት ማርኬት ከዚህ ይመጣ፣ ከዛ ተመልሶ ወደ ላይ ይሄዳል፣ ይወርዳል። አሁን ተመልሶ እየወጣ ነው። ማርኬት ከላይ ድረስ ይመጣል፣ ከመለሱ ይወርዳል ማለት። እነዚህም ቦታዎች ታቻኑን ሰፖርት ዞን እንለዋለን፣ ከላይ ያለውን ደግሞ ሬዚስታንስ ዞን ብለን እንጠራዋለን። ሁለተኛ ላይ ደግሞ የምናገኘው ሰፕላይ ኤንድ ዲማንድ ዞን ነው። ሰፕላይ ኤንድ ዲማንድ ዞንን ለማወቅ ቀጥታ ባየሮች ብቻ ኖሮት ወደ ላይ የወጣበትን ቦታ እንፈልጋለን። ለምሳሌ ትላልቅ ድርጅቶች ማርኬቱ ላይ ገብተው ወይም ባንኮች ገብተው ትሬድ በሚያደርጉ ሰዓት ባይ ሚሉ ከሆነ ቀጥታ ማርኬቱ ወደ ላይ ብቻ ይወጣል ማለት ነው። የሴል ጸባይን ሳያሳይ ቀጥታ ወደ ላይ ይወጣል። ዲማንድ ዞን ላይ ደግሞ ገብተው ትላልቅ ድርጅቶች ባንኮች ሴል ሚሉ ከሆነ ደግሞ ብዙ ብር ይዘው ወደ ማርኬቱ እነሱ ስለሚገቡ ማርኬቱን ቀጥታ ወደታቸው ያወርዱታል ማለት ነው። እነዚህን ሁለት ቦታዎች ናቸው ሰፕላይ ኤንድ ዲማንድ ዞን ብለን ምናያቸው። ለምሳሌ ወደ ማርኬት ላይ እንግባና አሁን ቻርታችን ላይ ገብተን ስናይ ለምሳሌ ማርኬት ከዚህ ተነስቶ እስከዚህ ድረስ መጥቷል አይደል? በቀላሉ ግልጽ ነው ይሄ ዞን የሰፕላየሮች ዞን ነው ማለት። ቀላሉ ማርኬት እዚህ ጋር ተነስቶ እስከዚህ ድረስ መምጣት የቻለው ትልቅ ገንዘብ እዚህ ጋር ስለገባበት ነው። ይሄ ዞን ምንድነው? ሰፕላየር ዞን ብለን እንጠራዋለን። ማርኬት ደግሞ ከዚህ ተነስቶ መውረድ ይችላል። ለምሳሌ ወደዚህ እንመለስና አቺ ዞን ያወጥ ከዚህ ካንድል አንስተን እዚህ እናሳምርበታል። ይሄ ዞን ምን ብለን እንጠራዋለን? ዲማንድ ዞን ብለን እንጠራዋለን ማለት ነው። ምክንያቱም ማርኬት ከዚህ ተነስቶ እስከዚህ ድረስ ወርዷል ማለት ነው። ይሄን ዲማንድ ዞን እንለዋለን። ይሄን ደግሞ ሰፕላይ ዞን እንለዋለን። እቱ ዲማንድ እና ሰፕላይ ዞን ናቸው ማለት። ማርኬት ላይ ሌላኛው ያለው ሊኩዊዲቲ ነው። ሊኩዊዲቲ የቱ ጋር አለ ብለን ማርኬት ላይ ገብተን ቻርት ላይ ገብተን ለምሳሌ እዚህ ጋር ሰፖርትና ሬዚስታንስ አለ። ሊኩዊዲቲን በቀላሉ ለመረዳት ፔንዲንግ ኦርደር ብለን እናስብ። ለምሳሌ እዚህ ጋር ባይ ያሉ ሰዎች
የነሱ ኤስኤላቸው ያለው የቱ ጋር ነው? ለምሳሌ ስቶፕ ሉዛቸው የሚኖረው እዚህ አካባቢ ነው። ይሄን ቦታ እንደ ሊኩዊዲቲ እናስበዋለን ማለት ነው። እዚህ ጋር ምን እንላለን? የባየር ሳይድ ሊኩዊዲቲ ብለን እንጠራዋለን። ይሄን ቦታ እዚህ ጋር ሊኩዊዲቲ ያለ የነሱ ፔንዲንግ ኦርደራቸው አለ ማለት ነው። ማርኬት ወርታች ከወረደ ሴል ብለው ለመውጣት ያስቀመጡት ፔንዲንግ ኦርደራቸው አለ ማለት ነው። ይሄ ቦታ እንደ ሊኩዊዲቲ ቦታ እንጠቀመዋለን። ከላይ ደግሞ ታዩት ይሄ ቦታ ምን ብለን እንጠራዋለን? ይሄ ቦታ የነዚህ ጋር ያሉት ሴል ያሉት ሰዎች ሊኩዊዲቲ ቦታቸው ነው ወይ ፔንዲንግ ኦርደራቸው ነው። የነሱ ኢሴላቸው ያለው እዚህ ጋር ነው። ቻርት ላይ ይሄንና ይሄን ቦታ እንደ ሊኩዊዲቲ ቦታ እናያለን። ባየር ሳይድ ሊኩዊዲቲ፣ ይሄ ደግሞ ሴለር ሳይድ ሊኩዊዲቲ ብለን እናስባለን። ማርኬት ላይ ኢምባላንስ ይፈጠራል። ይሄን ኢምባላንስ ለመሙላት ፕራይስ ወደዛ ይሄዳል። ይሄን ቦታ ኢምባላንስ ብለን እንጠራዋለን። ለምሳሌ ፌር ቫልዩ ጋፕም እየተባለ ይጠራል። ኢምባላንስ ብለን ብቻ እናያዘው ባጭው። ይሄን ለማሳየት ያክል እዚህ ሰፕላየር ዞን ላይ ተር ብሎ ይገባ ሰው እዚህ ጋር ሲደርስ ሴል ብሎ ይወጣል። ምክንያቱም ትርፍ አግኝቷል እስከዚህ ድረስ። ከዛ በኋላ ማርኬት ወደ ኋላ ተመለሰ። ይሄ ማለት ኢምባላንስ ሆኖ ነበር ማርኬቱ ወደ ኋላ የተመለሰው። ኢምባላንስ የነበረው ማርኬት ባላንስ ለማድረግ ወደ ኋላ ማርኬት ይመለሳል። ምክንያቱም አንድ ማርኬት ላይ ሻጮች ብቻ ወይም ደግሞ ገዢዎች ብቻ ሊኖሩ አይችሉም። ለዛ ሁለቱ ባላንስ መሆን አለባቸው። ሌሎች ሰዎች ገብተው ማርኬቱ ላይ ባይ ወይም ሴል እያሉ ገንዘባቸውን ኢንቨስት ለማድረግ ማርኬቱ መጀመሪያ ባላንስ መሆን አለበት። ኢምባላንስ የሆነ ማርኬት ላይ ማንም ገብቶ ሴል ወይም ባይ አይል። እዚህኛው ሰፕላየር ዞን ላይ የገቡ ሰዎች እዚህ ጋር ትርፍ አገኙ፣ ሸጠው ወጡ የተወሰኑት ማለት ነው። ማርኬቱ ኢምባላንስ ነበር፣ ባላንስ ሆነ። ከዛ በኋላ ማርኬት ተመልሶ ወደ ላይ ወጣ። እዚህ ጋር እንደምታዩት ፌር ቫልዩ ጋፖችን ልታዩት ትችላላችሁ። ሁሉ ፌር ቫልዩ ጋፕ ይሰራል ብዬ አላምንም። ፕራይስ አክሽን ላይም ይሄ አይታማንም። ግን ማርኬት ላይ ኢምባላንስ ይፈጠራል። ይሄን ኢምባላንስ ይሞላ ብዙ ጊዜ ፌር ቫልዩ ጋፖች ሊኖሩ ይችላሉ። ማርኬት በፍጥነት በሚወጣ ወይ በሚወርድ ሰዓት ፌር ቫልዩ ጋፖችን ጥሎ ሊያርፍ ይችላል፣ ላይጥልም ይችላል። ፌር ቫልዩ ጋፕ ኖረም አልኖረም ማርኬት ኢምባላንስ የነበረውን ቦታ ባላንስ ለማድረግ ይመለሳል። ያለበለዛ አዳዲስ ሰዎች ኢንቨስት አያደርጉም ማለት ነው ማርኬቱ ላይ። እዚህ ጋር ደግሞ የገዙት ሰዎች ለምሳሌ እዚህ ጋር ባይ ያሉ ሰዎች በቂ ትርፍ ስላገኙ እዚህ ጋር ሴል ብለው ትርፋቸውን ይዘው መውጣት ይፈልጋሉ። የእርግጥ የሆነ ነገር ነው። ለዛ ማርኬት እንደዚህ አይነት ኢምባላንሶች ሲፈጠሩ ይሄን ባላንስ ለማድረግ ይመለሳል። ማርኬት ወደ ላይ፣ ወደ ታች፣ ወደ ጎን ይሄዳል። በሶስት አቅጣጫዎች ይሄዳል። ይሄ ቀላል ነው ለመረዳት። ማርኬት ወደ ላይና ወደ ታች ይሄዳል ተብሎ የሚታመንበት ዋናው ጉዳይ ሊኩዊዲቲዎች ግራፕ ለማድረግ ነው። ከዛ ውጭ ደግሞ ማርኬት ወደ ጎን የሚሄደው ማኒፑሌሽን ለመፍጠር ነው። ወይም ደግሞ ብዙ ትሬደሮችን ማርኬት መሃል ገብተው ትራፕ ተደርገው ገንዘባቸው ከስበው እንዲወጡ ማኒፑሌሽን ይፈጠራል ማለት ነው። እነዚህ ሶስት ነገሮች አሉ። ማርኬት ወደ ላይ፣ ወደ ጎን፣ ወደ ታች ይወርዳል። ወደ ላይና ወደ ታች የሚወርድበት ሊኩዊዲቲዎችን ግራፕ ለማድረግ ነው። ሊኩዊዲቲ ምንድነው ብለናል ቀደም? ፔንዲንግ ኦርደሮች፣ የተለያዩ ሰዎች ፔንዲንግ ኦርደሮች አሉ። እነዚህ ግራፕ ያደርጋል። ለምሳሌ አሁን ትልቅ ማርኬት ስለሆነ ነው እንጂ አንድ ማርኬት ላይ እናንተ ባይ ለማለት ስትፈልጉ ሻጮች ያስፈልጋል። የሚሸጥ ሰው ከሌለ ሌላ ሰው ባይ ብላችሁ ወደዛ ማርኬት መግባታችሁ። ለዛ ምንድነው ማርኬት ኤስኤሎች የተቀመጡበት ፔንዲንግ ኦርደሮች ያሉበትን ቦታ ይጠቀማል ማለት ነው፣ አዳዲስ ገንዘብ ወደ ማርኬቱ እንዲገባ። ያለበለዛ ማንም ሰው ሴል ብሎ ማይወጣ ከሆነ ሁሉም እዛ ከሆነ ማርኬቱ ላይ ያለው አዲስ ሰው መግባት ስለማይችል ሁልጊዜ ማርኬት ሊኩዊዲቲዎችን ያሳድዳል፣ ሊኩዊዲቲዎችን ግራፕ ያደርጋል። ሊኩዊዲቲ ስዊፕ ይፈጠራሉ ማለት ነው። በእነዚህ አጋጣሚዎች ላይ ፕራይሳችንን ተጠቅመን ለመግባት ሬዚስታንስ እና ሰፖርት ዞኖችን፣ ሰፕላይ እና ዲማንድ ዞኖችን ሊኩዊዲቲ ስዊፕ እስኪደረግ ማርኬቱ ኢምባላንስ ሲፈጠር እነዚህን አጋጣሚዎች እየተጠቀመን ትሬዳችንን ኢንተር ማለት እንችላለን። ግን ዝም ብለን በሃይ ታይም ፍሬም ላይ ኢንተር አንለን። ለምሳሌ በ1 ሃወር ላይ ሰፕላይ ኤንድ ዲማንድ ዞንን ከሰራን ሬዚስታንስ ኤንድ ሰፖርት ዞንን ካሰመርን እነዛን ተጠቅመን ለመግባት ከፈለግን ምን እንጠብቃለን? 1 ሃወር ላይ ከሆነ እነዛን ነገር የሰራ ነው 5 ደቂቃ ወይም ደግሞ 1 ደቂቃ ላይ ወደ ታች ታይም ፍሬማችንን ዝቅ አድርገን ኢንተር እንላለን ማለት ነው። ሪስካችሁን ማኔጅ ማድረግ ግዴታ ነው። እንደ የትኛውም ስትራቴጂ ፕራይስ አክሽን አንድ ላይ የካንድልስቲክ ቻርት ሲፈጠር ፕራይስ አክሽን አንድ ላይ ስለተፈጠረ ብቻ ስትራቴጂ 100% ይሰራል ማለት አይደለም። ማርኬት ላይ ማኒፑሌሽኖች ይፈጠራሉ። ማርኬቱን ኒውሶች አፌክት ያደርጉታል። ለዛ እነዚህ ነገሮች ማሰብ አለባችሁ። 100% አስተማማኝ ነው ማለት አይደለም። ግን ካሉት ስትራቴጂዎች ሁሉ ቀርሞ የነበረ ብዙ ሰዎች ፕሮፊቴብል ያደረገ ስትራቴጂ ነው ፕራይስ አክሽን። ማርኬት የሚንቀሳቀስበት ብዙ ነገሮች አሉ። ፍርሃት አለ፣ ስግብግብነት አለ ማርኬት ላይ።
ለዛ እነዚህን ነገሮች ማሰብ አለባችሁ። ፕራይሱን ወደ ላይ ወደ ታች ዝቅ የሚያደርጉት ነገሮች ይሄን ነገር አጣሁት አመለጠኝ የሚል ፍርሃት አለ። እንደናንተ ናቸው የትኞቹም ባንኮች፣ ትላልቅ ኢንስቲትዩሽኖች፣ ትላልቅ ትሬደሮች፣ ትልቅ ገንዘብ ይዘው የመጡ ሰዎችም እነሱ ጋር ፍርሃትም አለ፣ ስግብግብነት አለ። ለዛ እነሱ ማርኬቱን ወደ ላይ ወደ ታች እንዲወርድ ያደርጉታል፣ ኒውሶች ያደርጉታል። ለዚህ መረዳት አለባችሁ። ፕራይስ አክሽን አሁን በቀላሉ ለእናንተ ለማሳየት ነው እንጂ ከዚህ የበለጠ እያንዳንዱን በዲቴል ማየት ያለብን ነገሮች አሉ። አንተም በቻላችሁ መጠን ለመማር ፕራይስ አክሽንን ሞክሩ። ፕራይስ አክሽን አብሮ ከማርኬት ጋር የተፈጠረ ስትራቴጂ ነው፣ ቀላል ስትራቴጂ አይደለም። ፕራይስ አክሽንን ማስተር ማድረግ የምትፈልጉ ከሆነ ከኔ ጋር አብራችሁ ትሬድ ማድረግ የምትፈልጉ ከሆነ ፕራይስ አክሽንን ተጠቅመን አዲስ እያሰብኩት ያለውት ነገር አለ። ምንም እንደሚያስፈልግ የቴሌግራም ግሩፕ አለን። የግሩፑን ሊንክ ኮመንትና ዲስክሪፕሽን ቦታ ላይ አስቀምጥላችኋለሁ። ጆይን አርጉና ፕራይስ አክሽን ከዜሮ አንስታችሁ ትሬድ እስክትገቡ ድረስ አብረን ትሬድ እየገባን ቻርቱ ላይ ትክክለኛ ትሬዶችን እየወሰደን ምን አይነት ሳይኮሎጂ ያስፈልገናል እንዲኖረን የሚለውን ነገር የፕራይስ አክሽንን በደንብ በዲቴል እንማራለን። ትክክለኛ ብሮከሮች፣ ፈንድድ ፕሮቫይደሮች አብሮኛል። ይህን ኮርስ ለማዘጋጀት ኤአይንም እየተጠቀምኩኝ ነው። ኮርሱ ካለቀ በኋላ ነግራችኋለሁ። ግሩፑ ላይ ጆይን አርጉ። ይሄኛውን ያዘጋጀውላችሁ ጀስት ፕራይስ አክሽን ምን ይመስላል የሚለውን ነገር በቀላሉ እንድትረዱት ነው። ስለ ፕራይስ አክሽን እንድታቁ ስለፈለኩኝ ነው። የተለያዩ ፌክ የሆኑ ስትራቴጂዎች ሶሻል ሚዲያ ላይ ያሉ የትኛውንም መጠቀም ትችላላችሁ፣ ግን ፕራይስ አክሽንን ቀድማችሁ መማር አለባችሁ። ስለ ዛሬው ኮርስ የተሰማችሁን ነገር ኮመንት ላይ አስቀምጡልኝ። በቀጣይ እንዲሰራ የምትፈልጉት ነገር ካለ ኮመንት ላይ አስቀምጡ። ግሩፑን ጆይን አርጉት።